ሰላም ሰላም ውድ ቤተሰቦቼ ጓደኞቼ እንደምናችሁ። ዛሬ ደግሞ ይሄንን ጤና ያለው ነገር ልሰራ ተዘጋጅቻለሁ። እነዚህ ምንድናቸው? ይሄኛው ስዊት ፖቴቶ ነው። ስኳር ድንች በቀጫጭኑ ተቆርጦ፣ ይሄኛው ደግሞ አበባ ጎመን ነው። ከተፍ አድርጌው ነው። ይሄኛው ደግሞ ኤግ ፕላንት ነው። በኢትዮጵያ በድንጅል ነው። እንደዛ ናቸው። ከዛ ሽንኩርት የተወሰነ ሽንኩርት ከተፍ አድርጌ ጨምሬያለሁ። እንደገና ደግሞ ነጭ ሽንኩርትም ጨምሬበታለሁ። አንድ 3 ራስ የምትሆን ነጭ ሽንኩርት። በተለይ ይሄ በድንጅል ነጭ ሽንኩርት በጣም ይወዳል። ከዛ በኋላ ደግሞ ያው እነዚህን ጨምሬያለሁ። ጋርሊክ ፓውደር ትንሽ ይሄ ለከለር ያህል ነው ዝም ብዬ ጨመርኩት። ከዛ ኦኒየን ፓውደር አለ። ከዛ ትንሽ እናንተ ከፈለጋችሁ ሳልት ማድረግ ትችላላችሁ። ከዛ ላዩ ላይ ደግሞ ኦሊቭ ኦይል ይሄንን ከዚህ አድርጌያለሁ። እንደዚህ ነስነስ ከላይ አድርጌበታለሁ። ከዛ በኋላ ይሄንን ኦቨን ውስጥ መክተት ነው። ከዛ ደግሞ በኋላ ደግሞ ያለውን እነግራችኋለሁ። አመሰግናለሁ። ከዛ ደግሞ እኔ ዛሬ ልሰራ ያሰብኩት ቱና በእንትን ነው በፓስታ ምንድነው የሬድ ሌንትል ፓስታ የሚባል ነው። ከዚህ ፓስታ ይሄ በጣም ጥሩ ነው። ይሄኛው ለጤናም በጣም አሪፍ ነው። ኦርጋኒክ ነው። በዛ ላይ ደግሞ የቀዩ ምስር ፓስታ ማለት ነው። ከሱ ነው ዛሬ የምሰራው። እንደዚህ ወጥ ሽንኩርቱን ከትፌ አቁላልቼ ትንሽ ብራውን ሲሆን ትንሽ በርበሬ ትንሽ ጨመርኩበት። ከዛ በኋላ ነጭ ሽንኩርቱን ጨመርኩበት ትንሽ። ከዛ አሁን እንደዚህ ሆኗል። የሚቀጥለውንም ደግሞ አሳያችኋለሁ። የሚከተው ቱና ይሄኛው ቱና ነው። የተዘጋጀ ቱና ነው። እንዴት ነው? ያው ዘይቱ ደግሞ በራሱ ዘይት ነው ማለት ያቁላላሁት። ይሄ ዘይት በጣም አሪፍ ነው። ይሄ ዘይት ስቴር ኤንድ ፍራይንግ ይላል እና የኦሊቭ ኦይል ነው። ኤክስትራ ቨርጂን ኦሊቭ ኦይል ነው። በሱ ፍራይ ማድረግ እንችላለን፣ ኩክም ማድረግ እንችላለን እና በጣም ለጤና በጣም አሪፍ እንትን ነው እና በሱ ተጠቀሙ። ይሄው ደግሞ ኦቨን ውስጥ የከተትኩት እነዚህ አትክልቶቹ ደርሰዋል። እንደዚህ ሆኖ ወጥተዋል። ፕሌቱን ደግሞ አሳያችኋለሁ። ይሄ ደግሞ ያው የምስሩን ፓስታ ቀቅያለሁ። በትንሹ ነው የቀቀልኩት ያው በሚበቃን እና ትንሽ እንደው ለከለሩም እንደገናም ጥሩ እንትንም እንዲኖረው ትንሽዬ እንደሚታየው ትንሽዬ ብራውን እንትን ፓስታ አድርጌያለሁ፣ ቀላቅያለሁ። ትንሽ ነው ግን በጣም አይደለም። ብዙኑ ሌንትል የሆነው ፓስታ ነውና እሱ ነው። በቃ እንደዚህ ትቀቅሉታላችሁ። ኖርማል አቀቃቀል ነው የምትቀቅሉት። እንዳያያዝ ያው በሹካ በምን ፈታ ታረጉታላችሁ። የሚቀጥለውን ደግሞ አሳያችኋለሁ። እሺ ፕሌቱ ደግሞ ይሄንን ይመስላል። ይኸው ፓስታውን ሳይበዛ በትንሹ ከዛ ቱናውን አድርጌያለሁ። ከዛ የሰራኋቸውን ኦቨን ውስጥ የከተትኳቸውን እነዚህ አትክልቶቹን እንደዚህ ከትቻቸዋለሁ እና ፕሌቱ እንደዚህ ነው እና ስትበሉ እንደዚህ አነስ ያለ ካርቦሃይድሬት ቱና ነው። ጥሩ ነው በጣም። እነዛም ደግሞ በጣም ጥሩ ናቸው። ለጤና በጣም አሪፍ ናቸው እና ካርቦሃይድሬት ሳታበዙ ብሉ እና ይሄ ለስኳር በሽተኞችም ጥሩ የሆነ ምሳ ነው የሚሆነው። እንግዲህ ተጠቀሙበት። እናመሰግናለን። ይሄንን ቻናል ደግሞ አዲስ ቻናል ነው። ሰብስክራይብ ብታደርጉ፣ ሼር፣ ኮሜንት ብታደርጉ በጣም ጥሩ ነው። ለኔም ይጠቅመኛል። እናንተም ደግሞ እኔ የምሰራቸውን ከጤና ጋር የሆነ ምግብ እና ደግሞ ስለ መንፈሳዊም ነገር ስለ
መጽሐፍ ቅዱስም ቃል ስለተለያየ ነገር እለቃለሁ። እሱን ብትመለከቱ ይሄንንም ደግሞ ለስጋችንም ደግሞ ጤና የሆነውን ነገር ደግሞ ብትመለከቱ ጥሩ ነው ብዬ እላለሁ። ተባረኩ። መልካም ቀን